በሰውነትማ በፍቅር ካላከነፈች ይፍቻለሁ። ያችን ምስጢሮች ሚስቱን አስቼ እጄን ማስገባው። አዎ አሁን ገና ቤት ገባሁ። አትቆይማ ትመጫለሽ። እሺ በቃ ፍቅር ታበሻለሽ። ቅድስት ምን አይነት ውበት ነው? ችናው ማን ነው ሰራተኛ ነች ቢባል የሚያምነው? ኧረ አማን ተረጋጋ። እግሮቿ ቆይ እንዴት አባታቸው ነው የሚያምሩት! እንደውም ምን የነበርኩ ይቅርታ መጠየቅ የነበረብኝ ሳላንኳኳ መግባት ልክ አላደረኩም። ሳላቅርብ ወይስ ማርቲ የመጣሽ ነገር እሷ ልጠብቃትና ከእሷ ጋር እንበላለን። ባይሆን ከበላው በኋላ ምሰራው ስራ ስላለ ለእሱ ሻይ አዘጋጅልኝ። ኧረ በለው ምን አይነት ፈተና ነው! አማን ባለ ትዳር ነው። ትዳሬ ላይማ አማን እታይ ትናንት እንዴት እንዳፈርኩ። ምን ነው ለምንድን ነው የለበሱት ልብስ በጣም የሚገርም ነው። ያኔ ግን ከሁሉም የወረደ ነው። ታዲያ አንቺን የሚመጥን ልብስ አትገዥም እንዴ? ብር የለኝም፣ እንድትሰጠኝ እፈልጋለሁ። ምን ማለት ነው? ገና እኮ 2 ቀኑ ነው ብር ከሰጠሽ። ጨረስኩታ። ደግሞ ከሰጠኸኝ ዝም ብለህ መስጠት ነው እንጂ አትጨቃጨቀኝ። እሺ በቃ ሰጥሻለሁ፣ አታኩርፊ። ምን ይገትርሻል? ቶሎ አቅርበሽ አትሄጂ? ምን አህያ ናት? ማርቲ ምን ሆነሽ ነው? ሰው እንደዚህ አትናገር እንጂ። የባለፈው ሰራተኛ በስድብሽ ተማራ ነው የወጣችው ታውቂያለሽ። ከመጀመሩ ነው አንተ የሰራተኛ ጠበቃ ይሆንከው። እንዲህ ያልከ ልብ ያልባት ትስጣቸው። በልኔ ደክሞኛል፣ ረፍት ላድርግ። እሺ እኔም ጨርሼ እመጣለሁ። አንተም እንደሻይ እየጠጣሁ ነው። ምን አፈምጭ? አረ ተምሽቶኛል፣ እየጠጣሁ ነው። ሄሎ ወይ ፍቅር፣ እኔ ራሱ እንዴት እንደናፈከኝ ትናንትና ቀን ሙሉ አብሬው ራሱ ቤት ስገባ አንተን እያሰብኩ እንዴት ልተኛ። እውነቴን ነው እንዴት እንደማፈቅር እኮ። ታዲያ ምን ችግር አለው? ባሌ ለልብስ ብዬ የተቀበልኩት ብር አለ፣ እሱን እሰጥሃለሁ። ካንተ የሚበልጥብኝ ነገር እንደው የለም። እና ዛሬ አብረን አንውል? አዎ ስራ አልገባም። በቃ ነው እሺ እመጣለሁ። እሺ ፍቅር ቻው።
ሄሎ ብታይ ጓደኛዬ ዛሬ ምን እንደሰማሁ እዛ የምሰራበት ቤት አለ አይደል? ብታይ ሴትዮዋ በባሏ ላይ ትማግጥበታለች። እሱ ደግሞ ብታይ በጣም ጥሩ ሰው ነው። ጭራሽ ገንዘቡን ሁሉ እየወሰደች ለሌላ ወንድ ነው የምትሰጠው። በደንብ ነው የሰማኝ። በቃ እሺ ቻው። መታለ እንዲያላየሁም ነበረ። ኧረ ችግር የለውም። እንዴት እንደደከመኝ እንዴት ነው ልቅር? ምን ሆነሃል? ደህና አይደለም እንዴ? አለ። ዛሬ ደግሞ ስራ አልገባሽም? አዎ ዛሬ ስራ አልገባሁም። የት ውለሽ ነው የመጣሽው? የጓደኛዬ ዘመድ ከውጭ መጥቶ እሱን ለመጠየቅ ሄጄ ነው የመጣሁት። ኧረ እና ሰላም ገቡ? ሰላም። ሰላም እንዴት አለ? ትንሽ ስራ አደረገ ዛሬ አይደል? እንደውም ምንም አላሰብኝም። ሄሎ ብታይ ጓደኛዬ ዛሬ በጣም ነው ደስ ያለኝ። አዎ በጣም ጥሩ ጊዜ ነው ያሳለፍነው። አሞቶ የነበረው ሰውዬ ጭራሽ ተሽሎት ጓደኛው ጋር ሄዷል። ወይኔ እቺ ሴጣን ሴትዮ አሁን ነው መምጫዋ። በቃ በኋላ እደውልልሻለሁ። እሺ እሺ ቻው። ወይዬ አሁን ገና ቤት ገባሁ። እኔማ ካንተ ጋር ውዬ ካንተ ጋር ባድር እንዴት ደስ እንደሚለኝ። ቤቱ ራሱ እኮ እንዴት እንደሚያስጠላ። ነገማ እንገናኛለን። እሺ ፍቅር በቃ ነገ። እሺ 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 ቻው። ቅድስት ቤቱ ምንድን ነው የመሰለው? ቤቱ አይተሽዋል? ቆይ ምን እየሰራሽ ነው የምትይው? ሆድሽን ለማለት ነው እንደ መጣሽው? በይ አሁን ቶሎ ይስተካከል። ምን ትመስላለች? ገመድ። የኔ ማርታ ነገር ማጣመርኩ እንዴት ብዬ እንደምፈታት ግራ ገብቶኛል። እንዴት ብዬ እንደምፈታት ነው ያልኩት? እሷ እኮ ቆየሽ ከፈታች ማለት ይህ ቪዲዮ ነው። ምን ትመክረኛለሽ? በጣም ቀላል ነው። ለምሳሌ ነገ እሑድ ነው። ሁለታችሁ በቤት ስለሆነ የምትውሉት በእኔ ምክንያት መጣላታችሁ አይቀርም። ስለዚህ ቪዲዮ ታሳያታለህ። አላም ካለች እራስህ ከቤት ቦት ተፈጣጣለህ። ከዛ ደብዳቤውን ትሰጣታለህ። ይምድድ እሱ ከፍቹ በኋላ ነው የምነግርህ።
ቅድስት አንቺ ቅድስት ምን እዛ ውስጥ ይቀርቅልሻል? መተሽ እዚህ ቡና ምናምን አታፈይ? ምን ትመስላለች? ይሁንሽ ገረድ። ምንድን ነው የሚያስጮሽ? ቀስ ብለሽ አታሸትም እንዴ? ከመቼ ጀምሮ ነው ደግሞ ለሰራተኛ ጠበቃ የሆንከው? ወይስ ሌላ ነገር አላት? እኔ እንዳንቺ አይደለሁም የኔ እናት። ሌባ እናት ልጇን አታምንም አይደል የሚባለው ድሮ? እኔ ከሌላ ወንድ ጋር ትሆናለች ብለህ አስበህ ነው? እኔም ማምንሽ ነበር። ከአንቺ ውጪ ሌላ ሴት አልፈልግም ነበር። ከዛሬ ነገ ትሻሻለሽ ብዬ ነበር እስካሁን የጠበኩሽ። አንቺ ግን ተመልከች ጉድሽ እንደውም ከዛሬ ጀምሮ አንተ ጋር ነው። ነይ እንደዛ ከሆነ ለወደፊት ይሽጣልሻል። ይሄን ደብዳቤ ስታነቢ እኔ ውድ ባልሽን ቀምቼሽ አንቺ ደግሞ መንገድ ላይ እየኳተንሽ ነው። ታስታውሻለሽ? የዛሬ 5 ዓመት በአማን ፍቅር ወድቄ ለአማን ፍቅር ለመግለጽ ስሞክር አንቺ በመሀል እየገባሽ ህይወቴን ስትበጠብጩ እና አማንን ለገንዘብ ብለሽ ስትቀርቢ የተሰማኝ ስሜት መቼም አልረሳውም። አሁን ደግሞ ታራዊ አንቺ ነው። ያመመኝን የአመታት ህመም አንቺ በደንብ ይሰማሻል ብዬ አስባለሁ። ደግሞ አማንን ገንዘቡንም ስሜቱንም ከምትጎጁ ሴት ነው ያራኩት። ካደረግሽው መጥፎ ነገር ተምረሽ የተሻልሽና አስተዋይ ሴት እንደምትሆኚ አልጠራጠርም። መልካም እንዲሆንልሽ እመኛለሁ። እንዴት እንደኮረውብህ ዛሬ። አሁን ስለ ደብዳቤውም ሌሎቹ ነገሮችንም ማወቅ ያለብህ ሰዓት ነው። እንኳንም ተበቀሻት። እንደዚህ ካልሆነች ልጅ በምንም አትስተካከልም። እና አላሰብክ ታገባኛለህ? ቀላል አንቺ ለኔ ይላልከሽ። አማ ዝም አትበለኝ፣ አናግረኝ እንጂ። ምን ልበልሽ? የማይመስል ነገር እያወራሽ ምን ልበልሽ? ቆይ አርግዣለሁ ማለቴ ነው የማይመስል ነገር? አረ ደገመችው። አዎ ካንተ አርግዣለሁ። አረ አርግዣለሁ። አንቺ በጣም ትቀልጃለሽ። ምንም የምቀልድበት ጊዜ የለኝም። እሺ ቆይ ለምን መጣሽ? እሺ እዚህ በውጭ ማውራት አንችልም? ለምን መጣሽ ታዲያ? ያው ልጁ የኔ አይደለም ማለት ስለማይቀር እስኪረጋጋ ድረስ እዚሁ እቆያለሁ። እንዳታስቢው፣ ጭራሽ አይሆንም። እንዳታስቢው። ያለበለዚያማ ለቅድስት ነው የምነግራት። አንቺ እኔ እንደዚህ ነቀልድ አይመቸኝም። እንዳታደርጊው ስነ ስርዓት። አንተም እኔና ልጅህን በሰላም ተቀላቀለን። ኧረ ልጅህ እኔ ቆይ ምንም የማላውቀውን ነገር ይዘሽ መጣሽ። ለምንድን ነው እሺ የምታስጨንቂኝ? ምንም የማስታውሰው ነገር የለም እኮ። እንዴት እንደተፈጠረ አላስታውስም ነው ያልከው? እስቲ አስታውስ። አንተ ሰካራም ተረጋጋ። ሌባ ይዞ ዱላ ይፈልጋል እንዴ? ነይልኝ ነይ። እሺ ቆይ የዛን ቀን አብረን ነው እንዲያደርነው? እኔ እኮ ግርም የሚለኝ ሽምጥጥ ስታደርግ ነው። እኔ እኮ አልካድኩም። አዳማ መጥቻ አግኝቼሻለሁ። ጎበዝ፣ አሁን ያስታውስክ ነው። ተገናኘን፣ ተዝናናን፣ አልጋ ልታስይዥኝ ሄድሽ። ከዛ አልተመለሽም እንዴ? ከዛ በኋላ እኔማ ያሰብኩት እንደዛ ነበር። ግን አንተ አጋሩን አለቀም ስትለኝ እንዴት ብዬ ጥዬ ልሂድ?
ነበር የተፈለገው ተገኝቷል። በጣም አመሰግናለሁ። እኔ ምንም ላስታውስ አልቻልኩም። እኔ አላምንም ሆነ የኔ እናት እንዴት ነሽ? እንዴት ነሽ? ወይኔ መች ነው የመጣሽው? ዛሬ የኔ ውድ ባል እንዴት ነህልኝ? ምን ይሄ ጨዋታ አቂባልሽ እኮ እንዲህ ሲያስቀኝ ነበር። አንቺ ግን ትገርሚያለሽ። ሳትነግሪኝ ትመጫለሽ። ሁሌ እየተናገሩ መምጣትማ ጥሩ አይደለም። አንዳንዴም ሰርፕራይዝ ጥሩ ነው አይደል? እንዲያማ ሰርፕራይዝ ዛሬ እሱማ ልክ ነሽ፣ ግን አንዳንድ ነገሮች እንኳን ሳላዘጋጅ ብዬ እኮ ነው። እኔ ወደ አመሰግናለሁ። ደግሞ ቤት አይደል እንዴ? እሱማ ቤትሽ ነው። በፈለግሽ ሰዓት መምጣት ትችያለሽ። አማን ተጫወት እንጂ። እየተጫወትኩ ነው እኮ ተጫወቱ ብዬ ነው። ምን ነው ሚስትን ስታያት ታፍራለህ እንዴ? ለምን ያፍራል? የሚስቱ ጓደኛ አይደለሽ እንዴ? ባይሆን በባዶ ሆድሽ አናድርቀሽ ልብስሽን ቀይሪና አንዳንድ ነገሮችን ማስተካከል። ምን ልትሰሪ መጣሽ? ምንድን ነው ምናፍቅሽ? አንቺ አትቀልጂ ጩጫ። እንደዚህ አትበለኝ። አለዛ እነግራታለሁ። የለችም እንዴ? የለችም። ወጣለች። እንዴ ሻውን ብትመጣስ? እሺ አንቺ ምን ሆነሽ ነው? ትምጣ። ትፈራለህ እንዴ? ከኔ ውጭ አለ ከሱ ግን ዲኮሽ ይሁንሽ ነው። ብትመጣስ? እሺ ነው ጠንቀቅበል። እሱን ነው እንዴ? ታዲያ ምን ነው? አይ እኔ ደግሞ ስታፈጭብኝ እኮ ምን ተፈጠረ ብዬ ነው። በጣም ተጠንቀቃት። እኔ ስለማውቃት ነው። አረ እንዴ በእንደዚህ አይነት ነገርማ እኔ እንዳያሳስብሽ እንዴ። አውቃለሁ አንተ ጠንቀቃ ነህ። ቢሆንም ግን መጠንቀቁ አይከፋም። አዎ እውነት ነው እንዴ። እኔም እኮ ስትመጣብኝ ሂጃ ይባል ነገር ሆኖብኝ እኮ ነው። እኔ ውድ ተጨንቀህብኝ ነበር አይደል? አይዞሽ አይዞሽ፣ ተረጋጊ፣ አትደንግጭ፣ አልጎዳሽም። ቆይ ማነው አንተ? አብርሃም እባላለሁ፣ የአማን ጓደኛ ነኝ። እሺ እና መኝታ ቤት ውስጥ ምንድን ነው የምትሰራው? ቅድስቴ፣ አንቺ ራሱ እዚህ ምን ትሰሪያለሽ? አብርሽ፣ ቅድስቴ፣ ቅድስቴ አለሽ አለሽ? ቅድስቴ፣ ቅድስቴ አለሽ? አብርሽ በህይወት አለ? አዎ ያላምንም። አብርሽ ቅድስቴ፣ ተመስገን ተመስገን። እዚህ ምን ትሰራለህ?
ይኸው ዛሬ ተገናኘ። የተመስገን ቅድስት። አሁንም አረፍዷል። አደንግጥ ራሴው ነኝ። እንዴት መጣ እንዴ? ጓደኛህን እንደዚህ ነው እንዴ የምትቀበለው? ማለት በጣም ገርሞኝ እኮ ነው። የድሮ ጓደኛዬ ናፍቆኝ ልጠይቅ መጣሁ። እሺ እና እንዴት ነህ ታዲያ? ድንጋጤ ነው ወይስ ምንድን ነው? ምኑ? ሰላም ሳትለኝ እኮ ነው የተቀመጥከው። አይ ትንሽ ስራ ደክሞኝ ስለመጣሁ ዘንግቼው ነው። ደግሞ ሚስትህን ፈተህ ሌላ ሚስት አግብተሃል። አዎ አንዳንድ ነገር አላግባባንም ነበር፣ ተለያየን። ችኛዋ ግን በጣም ቆንጆ ናት። አዎ በጣም ቆንጆ ናት። እኔ የምልህ ምነው ችግር አለ? አይ ችግር የለም፣ ግን አመጣትህ ልትቆይ አይደለም? ብዙም አልቆይም። የሆነ አንድ ማስጨርሳቸው አንዳንድ ነገሮች አሉ። እሱን ስጨርስ እሄዳለሁ። አማን እየመጣት ነው። አዎ እንዴት ነሽ? ተዋወቃችሁ? አዎ ተዋውቀናል። ደስ ይላል። እና እንዴት ነሽ? አለሁ። በጣም ቆንጆ ሚስት ነች ያለች። ኧረ እኔ ነኝ እንደውም ቆንጆ ባላ ያለኝ። አዎ በጣም ቆንጆ ሚስት ነች ያለች። ቤቷ ናችሁ? እንዴት ነሽ? ሰላም ነው? በቃ እናንተ አውሩ። እኔ ትንሽ ልርሳ መጣሁ። እሺ እሺ። የቱ ምን ተርበተበሽ ታዲያ? ትተዋወቃላችሁ እንዴ? ኧረ እኔ ከዚህ ቤት ውጭ እራሳቸው አላውቅም። እኔ ግን ውስጤ ደስ አላለሁ። እንዴ ከዚህ ቤት ውጭ የታይተሽ ነው ደስ ያላለሽ? እኔ እንጃ ውስጤ ደስ አላለሁ። ልጅ እቺ ደግሞ መጥፎ ነገር ሁሌ ማስተካከልጃለሽ። ያልጠረጠረ ተመነጠረ ሲባል አልሰማሽም? ምንም ሆነ ምንም የባሌ ጓደኛ ነው። የባሌ አሁን ቀልዱን ትተሽ ብታግዢኝ ይሻልሻል። እሺ እኔን የመሰለ ማሳጅስት ባል እያለሽ እንዴት እኔ የምልህ አማን ከአብርሃም ጋር ነው የምትተዋወቁት? እኔና አብርሃም አንድ መስሪያ ቤት ነበር አብረን የምንሰራው። አንድ ቀን ግን አብርሃም መስሪያ ቤት ውስጥ በሰራው ስህተት ጠፍቶ ነበር። ከዛ በኋላ ጭራሽ አልተገናኘንም። ልትፈልገውም አልሞከርክም? የት ብዬ ልፈልገው እንዴ? በጣም የቅርብ ጓደኛ ከነበረ የት እንደምትፈልገው ማወቅ ነበረብህ። ተይው በቃ ሁሉም አልፏል። አሁን አስጨነቅኩህ አይደል? ይቅርታ። የምን ጭንቀት ነው? አንቺ እኮ ሁሉን ነገር ማወቅ አለብሽ። እሺ እኔ ፍቅር ደግሞ ሆስፒታል መሄድ አለብኝ። ለምን? ቼክ አፕ አለብኝ። አብረኸኝ አትሄድም? የዛሬም ብቻ አንቺ ብቻሽን ሂጂ። ከዚህ በኋላ ያለውን ቀን ግን አብረን እንሄዳለን። እሺ እኔ ፍቅር። እሺ በቃ አትቸገር፣ ብቻዬን እሄዳለሁ። አንተ ምን እያደረግሽ ነው? ምን ሆነሻል? ምን ሆነሃል ፍቅሬ? አሁን ቢመጡስ ምን ይባላል? ትምጣ፣ እንደውም ግልግል ነው። እስኪ ቆይ ተረጋጊ፣ አትቸኩይ በእናትሽ። እሺ እኔ ፍቅር። አብርሃም ክፍሉ ነው ወይስ ወጥቷል? እኔ እንጃ፣ ወጥቷል መሰለኝ። ምን አይነት ዕዳ ውስጥ ነው ያለሁት? የምን ዕዳ ነው ፍቅር? ያንቺ፣ የቅድስት፣ የአብርሃም። የኔና የቅድስትን አውቃለሁ። የአብርሃም ደግሞ ምንድን ነው?
ምን መሰለሽ አብርሃም ጓደኛዬ ነበር። በአንድ ወቅት አብሮኝ ነበር የሚሰራው። አለቃውም ነበርኩ። ከዛስ ምን ተፈጠረ? በአጋጣሚ የተገኘ እድል ተጠቅሜ አጭበርብሬ ገንዘብ አገኘሁ እና ማንም አያውቅም ነበረ። ከዛ ግን ቀን ቀን ሲወልድ ነገሩ ታወቀ። ከዛ ሁሉም ሰው እጁን ወደ እኔ ተቋቆመብኝ ጀመረ። ከዛ እኔም ከስሬ አብሮኝ የሚሰራው አብርሃም ነበር። ነገሮቹን እንዳለ ወደ እሱ አላከኩኝ። ከዛስ? በእርግጥ አብርሃም ምን እንደሆንኩ ነገሩን ያደረግኩት አያውቅም፣ ግን በሰዓቱ እንድረዳው ጠይቆኝ ነበር። እና ረዳሁ? አልረዳሁትም፣ ግን ትንሽ ጊዜ ታስሮ ከሀገር እንደወጣ ሰምቻለሁ። በጣም ነው የሚገርመው። እና አሁን ለምን እንደመጣ ታውቃለህ? አላውቅም፣ ግን አብርሃም ይሄን ነገር እኔ እንዳደረግኩ ስለማያውቅ ያን ያህል አያሳስብም። በጣም የሚገርም ነው። ውበትሽ እኮ እንዳለ ነው። ትቀልድብኛለህ? የእውነቴን ነው። ገና ሳይሽ እኮ ነው ወዲያውኑ ወደ ድሮ የመለሰኝ። ድሮ እንዴት ደስ ይል ነበር። በህይወቴ እንደዛ ጊዜ ደስተኛ አልነበርኩ። እኔም የኔ ፍቅር አንቺ እኮ ልዩ ነሽ። አንተም እኮ እንደዛው ነበርክ። ቅድስቴ አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። አማንን ቆይ ለምንድን ነው ያገባሽው? አንተ ምንም ሳትለኝ ጥለኸኝ ጠፋ። የት እንደማገኝ ብፈልግህም አጣሁ። የዛኔ ምን? ከብዙ አመት በፊት የልጅነት ፍቅረኛዬን የቀማችኝን ልጅ አማንን አግብታ አገኘኋት። እኔም እሷ ለመበቀል አማን ቤት ሰራተኛ ሆኜ የገባው። አማን የኔ ጓደኛ እንደነበር አታውቂም ነበር? በፍጹም አላውቅም ነበር። የሚገርም ነው የፈጣሪ ነገር። የድሮ ፍቅሬን አዙሮ ሲያመጣልኝ በጣም ነው የሚገርመው። አማን ነበር ህይወቴን ያመሰቃቀለው። እንዴት? ካንቺ ልጠፋ የቻልኩት አማን በሰራው ወንጀል እኔ ላይ ለጥፎ ከዛ እኔ ታስሬ ነው። ከዛ ምን አደርጋለሁ አንቺን ጥዬ ሀገር ለቅቄ ሄድኩ። በጣም ነው የሚገርመው። አማን በጣም መጥፎ ሰው ነው። እንዴት? አልገባኝም። እኔ ላይ ብቻ አይደለም አንቺም ላይ መጥፎ ነው። ደግሞ ይሄንን ያልኩሽ ቅድስቴ አንቺ ወደ እኔ እንድትመጪ ብዬ አይደለም፣ የራስሽን ውሳኔ እንድትወስኚ ነው። አልገባኝም አብርሽ። ዮሐና አርግዛለታለች። እሷም ክደውሻል። እኔም ጠርጥሬ ነበር። ለካ ለዛ ነው ከሰዓት ነግረኝ የመጣችሁ። አስታወስኩ። አዳም አብረው ነበሩ። አይዞሽ የኔ ፍቅር፣ ከእንግዲህ ነው ያለሁልሽ። ምንም አያረግሽ። እሺ አብርሽ፣ አመሰግናለሁ። ችግር የለውም፣ አትጨናነቂ። እሺ አንቺ የቅድስ ጓደኛ ነሽ አይደል? ቆይ እንደውም ሌላ ላሳይሽ። አይሽን ያንተ ፎቶ ነው? ጭራሽ አንተ ላይ መስሎኝ። ታዲያ የማን ነው? አሪፍ ነው አይደል? አዎ። እንዴ እዚህ ናችሁ እንዴ? እንዴት ነህ አማን? ትንሽ እረፍት ላድርግ ብዬ እኮ ነው። እናቺ ወሬኛ ረበሸች አይደል? አይ ተኝቼ ስነሳ ነው የመጣችው። እንደውም ስለመጣች ደስ ብሎኛል። እሺ በል ተነሳ፣ እስኪ ዛሬ እንኳን ውጪ ወጣ ብለን እንምጣ። እንደውም ደስ ይለኛል። ምን ተፈጥሮ? አስደነገጥከኝ እኮ። አስደነገጥኩሻል? ገና ምን አይተሽ? ምን ተፈጥሮ? አንቺ ተጫወትሽብኝ አይደል? ህይወቴ ውስጥ ገብተሽ ህይወቴን በጠበጥሽው። ተፈጥሮ ነው።
ምን ተፈጥሮ ነው? ዝም በይ አንቺ ውሻ ነሽ። እሺ ውሻ ነሽ። ተጫወትሽብኝ። ይኸውልሽ እኔ አንቺን ገድዬ ህይወቴን አላበላሽም። ተነሽ ለይ ውጪ ጊዜው ይቆያል እንጂ ሁሉም የእጁን ያገኘዋል። አማን ግን አሳዘነኝ። ይህን እኮ ልጅ አገኘው ብሎ ልብስና እየገዛ ምንድን ነው የምሰማው? ምንድን ነው? እናንተ ከሃዲዎች ናችሁ። እሺ አንተ ነህ ከሃዲው። እኔ ባልሰራሁት ስራ አስባራኝ ህይወቴን ያመሰቃቀልከው። በታመንኩልህ ዝቅ ባልኩልህ ላይ ልጅ ትጫወትብኛለህ። ስም አንተ የምትናገረበት አንደበት የለም። እሺ ከዚህ በኋላ አይኔን ማየት አልፈልግም። እባክሽ ቅድስት፣ ይኸውልሽ ምንም እንዳታምኛቸው፣ ሁሉም ነገር ውሸት ነው። እኔ ማንንም አልሰማም አያለው እንጂ። ይኸውልህ አሁን አንድ ነገር ተባበረኝ፣ የኔን ቦታ ቀይረኝ እኮ ሚስቴን አይደለም። ይኸውልህ አንተን ወደ እስር ቤት፣ ከዛ ደግሞ ልክ አንተ እንዳልከው ሚስትህን ደግሞ ለኔ። የወረቀት ስራዎቹ እንዳላልቀዋል አታስብ። እናንተ ውሾች ናችሁ። እሺ ካዳችሁኝ አይደለ? ውሾች። ራስ ነው ውሻ። ይውጣው። እኔ አዎ ይውጣ።